ሰላም አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ፍትህ ለአክሱም፣ ፍትህ ለአክሱም። ፍትህ ስንል ደግሞ የምደብራችሁ ሰዎች ካላችሁ ውሃ ጠጡበት ማለት ነውና ሂጃባችን ለኛ ውበታችን ነው። እኛ በቃ እስልምና እንወዳለን። ምን ታደርጋላችሁ? እና ራቁት እንድንሄድ ነው እንደምፈልጉት። ራቁት መቼም አንሄድም ማለት ነው። አይሳካላችሁም። አልሐምዱሊላህ ረብል ዓለሚን እስልምና ለሰጠን ጌታ ማለት ነው። አልሐምዱሊላህ አላህ ይጨምርልን ከዚህ በላይ ማለት ነው። እኛ ወላሂ በሂጃብ ነው የምናምረው ማለት ነው። አልሐምዱሊላህ ረብል ዓለሚን እና ራቁት መሄድ ክብር አለው? ወላሂ ክብር የለውም፣ ውርደት ነው እንጂ። እኔ በጣም ነው የምኮረው ማለት ነው ሰፊ ልብስ በመልበሴ። አልሐምዱሊላህ ረብል ዓለሚን ራቁት አልሄድም፣ ሂጃቤንም እለብሳለሁ። እስቲ የሚከለክለን ሰው እናያለን ማለት ነው። ያው መቼም ራቁት የሚሄድ ሰው አራዳ ነው፣ የሚለብሰው ደግሞ ፋራ ነው ብላችሁ የምታዩት ሰዎች አላችሁ ማለት ነውና እኛ አልሐምዱሊላህ ረብል ዓለሚን ሰፊ ልብስ በመልበሳችን በጣም ነው ደስ የሚለን ማለት ነው። እና አላህ ይጠብቃችሁ ሙስሊሞች ሆናችሁ ሁሉ አላህ ይጠብቃችሁ። ሁሌ ዱዓ እያረኩላችሁ ነው ወላሂ ላዚም። ለራሴ ዱዓ አድርጌ ለሙስሊሞች እህቶቼ ወንድሞቼ ሳላረግላችሁ ወላሂ አልፌ አላቅም። እና ዱዓ ሳረግ ለሁሉም ነው ማረገው እኔ። እናንተን ከረሳው ወላሂ ላዚም ዱዓ ያረኩት ራሱ አይመስለኝም። ባላችሁበት ቦታ አላህ ይጠብቃችሁ። ፍትህ 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 ለአክሱም።